እና የዛሬ ሳምንት እንደ እግዚአብሔር ፈቃድ በዓሉ የሚጀምረው አባታችን በኋላ ያስተላልፋሉ መልእክቱን ከቅዳሜ ጀምሮ ነው። ምክንያቱም ታቦተ ሕጉ ቅዳሜ ነው በአባቶች ተባርኮ ወደ አዲሱ የታደሰው ቤተክርስቲያን የሚገባው። ሁላችንም ተጠራርተን መልእክቱን ያልሰሙ ሰዎችን አሰምተን መተን ቅዱስ እግዚአብሔር አብን፣ ቅዱስ ገብርኤልን እንዲሁም ደግሞ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ታቦቱን አክብረን ቅድስት ልደታን አክብረን ወደ መንበረ ክብራቸው እናስገባለን። ቀላል የሚመስል ግን ከባድ ጉዞ፣ በጣም ብዙ ውጣ ውረድ ያለበት አስቸጋሪ ነገሮች ያሉበት፣ ነገር ግን ይህ ስራ ሲጀመር ጀምሮ ኮሚቴውን እየመራ ራሱ ቅዱስ እግዚአብሔር አብ እድሳት ውስጥ ተሳትፎ አድርጎ በተአምር ማለት ነው። በአካል እኛ ምናልባት የምናየው ሰዎችን ነው። እግዚአብሔር አብ ግን እዚህ በየጊዜው የሚገጥሙንን ፈተናዎች፣ የተጨነቅንባቸውን፣ እንቅልፍ ያጣንባቸውን ነገሮች በሙሉ ጧት ስንመጣ ተፈተው እያየናቸው ራሱ እየመራ የኮሚቴው ሊቀመንበር ሆኖ የታደሰ ቤተክርስቲያን ነው። ክብር ለእርሱ ይሁን። እሺ፣ ክቡር አባታችን መልአከ ሰላም ቃሉ ብስራት፣ መምህር ዶክተር ፍቅረ ማርያም፣ እንዲሁም መጋቢ አዲስ መምህር ሄኖክ፣ የሰበካ ጉባኤ ምክትል ሰብሳቢ የተከበሩ አቶ አለማየሁ፣ እንዲሁም ደግሞ የእድሳት ኮሚቴው ሰብሳቢ ኢንጂነር ታምራት፣ ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ስፍራ የተሰባሰባችሁ ሁላችሁም አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በልዑል እግዚአብሔር ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? ዛሬ ብለን የምንጠራትን ዕለት እግዚአብሔር አምላካችን ወዶና ፈቅዶ በቤቱ ተሰብስበን ቅዳሴ አስቀድሰን ስጋውን በልተን ደሙን ጠጥተን ጸበሉን ጠጥተን ቃሉን ሰምተን ዝማሬውንም ሰምተን እንዲህ ባለ መልኩ እንድንቆይ ስለፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእናቱ የቅድስት ድንግል ማርያም አማላጅነት፣ በረከት፣ ፍቅር፣ ረድኤት ከሁላችን ጋር ይሁን። እኔ የማስተላልፈው አጭር መልእክት ነው። እንደምታውቁት አባታችን እንግዲህ ይህንንም መልእክት ማስተላለፍ ይችላሉ፣ ሌሎችንም ነገር ማዘዝ ይችላሉ። ነገር ግን እሳቸው በሚመሩት በዚህ ታላቅ ደብር ላይ ምዕመናን እንዲሳተፉ፣ ካህናትም ሱታፌ እንዲኖራቸው፣ ሁሉም በየድርሻው እንዲያገለግል፣ በተለይ ደግሞ ልማቱንም ቢሆን እሳቸው በሄዱበት ስፍራ የልማት አስተባባሪ ናቸውና ሌሎቻችንም እንዲሁ ተሳትፈን እንድንናገር እድል ስለሚሰጡ እንጂ የተለየ አዲስ ነገር አናስተላልፍም። እንደነዚህ አይነት አባቶች ምናልባት በዚህ በሳይንሱ ዓለም ብዙ አይነት የአመራር የሳይንስ ጥበብ አለ። ከእነሱ ውስጥ አንዱ እሳቸው የሚከተሉት ብዙዎችን ያሳተፈ ሰዎች እንዲሰሩ የሚጋብዝ የአመራር ዘይቤ ነው የሚከተሉትና ከዛ አንጻር እድል ስለሰጡኝ አመሰግናለሁ። እንግዲህ እንደምታውቁት ይህንን ቤተክርስቲያን እድሳት ከጀመርን በ2016 ከዳር ጀምሮ ታቦተ ሕጉን ወደዚህ አዙረን እንደምታዩት አሁን ባለበት ደረጃ ደርሶ እግዚአብሔር ፈቅዶ ወዶ የዛሬ ሳምንት ሙሉ በሙሉ በሚባል ደረጃ ወደ አዲሱ ቤተክርስቲያን ወይም ደግሞ ታድሶ ያለቀውን ቤተክርስቲያን ልንገባ ስለሆነ ምናልባት እኛ ዛሬ የመጨረሻ እሑዳችን ነው ማለት ነው። ክብር ምስጋና ለእግዚአብሔር ይሁን። የዛሬ ሳምንት እዛ ነው የምንገናኘው። ደስ አይልም? ቀላል የሚመስል ግን ከባድ ጉዞ፣ በጣም ብዙ ውጣ ውረድ ያለበት አስቸጋሪ ነገሮች ያሉበት፣ ነገር ግን ይህ ስራ ሲጀመር ጀምሮ እናንተ የማታውቁት ስላቸው ደግሞ በእምነት የምታውቁት ማለቴ ነው። ኮሚቴውን እየመራ ራሱ ቅዱስ እግዚአብሔር አብ እድሳት ውስጥ ተሳትፎ አድርጎ በተአምር ማለት ነው በአካል
እኛ ምናልባት የምናየው ሰዎችን ነው። እግዚአብሔር አብ ግን እዚህ በየጊዜው የሚገጥሙንን ፈተናዎች፣ የተጨነቅንባቸውን፣ እንቅልፍ ያጣንባቸውን ነገሮች በሙሉ ጧት ስንመጣ ተፈተው እያየናቸው ራሱ እየመራ የኮሚቴው ሊቀመንበር ሆኖ የታደሰ ቤተክርስቲያን ነው። ክብር ለእርሱ ይሁን። ይህንን ስናገር ዝም ብሎ ስለሆነ ብቻ እውነት ስለሆነ ነው። እውነት ስለሆነ እንመሰክራለን። እና ቅድም መጋቢ ሐዲስ መምህር ሄኖክ ሲናገሩ በረንዳው አውደ ምሕረቱ ላይ ኮርኒስ አልነበረም፣ ታስታውሳላችሁ። እስከ ዛሬ ሳምንት ድረስ እቅዱም አልነበረንም። እንዲሁ ባለ ሁኔታ ተመርቆ ከምርቃቱ በኋላ አውደ ምሕረቱ ኮርኒስ ይሰራል የሚል እምነት ነበረው ኮሚቴው። አባታችንም ይህንን አምነን ነበረ ስንጓዝ የነበረው። ይሄ የምታዩት ኮርኒስ የአንድ ሳምንት ኮርኒስ ነው፣ በኋላ ሁላችሁም ይሁን። ነገር ግን ቅዱስ እግዚአብሔር አብ ከቅዳሴ በኋላ ሌላ ተአምር፣ ሌላ ዜና ይዞ መጣ። እንደዚሁ እግዚአብሔር ያዘጋጃቸው ያነሳሳቸው ቅዱስ እግዚአብሔር ደግሞ ያስቀመጣቸው እና በአንድ ግለሰብ ተሸፈነ ሲባል ዝም ብሎ አይደለም። ቅዱስ እግዚአብሔር አብ ጎትቶ አምጥቶ ይሄው የቀረ ስራ ያለ ስራ ብሎ ያዘዘው ሰው የሰራው ነው። ክብር ለእርሱ ይሁን። ይሄ ደስ አይልም? ለዚህ ነው የኮሚቴው ሊቀመንበር የእድሳቱ መሪ ቅዱስ እግዚአብሔር ነው ያልኳቸው። አቶ ተስፉ ይባላሉ። በአጭር ጊዜ የሚያስፈልገውን ገንዘብ ሸፍኜ ይሰራ በማለት ተሰራ። ተአምር ስለሆነ ነው እየተናገርን ያለ ነው። ቀጥሎ የምነግራችሁ ምናልባት አይ ስራው ገና ነው ጊዜ ያለኝ ያላችሁ ሰዎች ካላችሁ አይ አሁን በቃ ጊዜው የለም አልቋል እና በዚህ ስራ ላይ መሳተፍ እፈልጋለሁ የምትሉ ካላችሁ የቀሩትን ልነግራችሁ ነው። እንግዲህ ከዛሬ ሳምንት በኋላ በሌላ የልማት ስራ ነው የምንገናኘው እንጂ በእድሳቱ አንገናኝም። ስለዚህ አሁን እዚህ ያላችሁ የምትሰሙኝ እዚህ አካባቢ እንደው ታንሳለች ብላችሁ እንኳን ፍርሃት ያደረባችሁ ቅዱስ እግዚአብሔር አብ ያበረክተዋልና የቀረውን ስራ አንደኛ ይሄ የምታዩት በረንዳ ዙሪያውን ማለት ነው ወንበር አለው። ይሄው በረንዳው እየተሰራ ነው ያለው፣ መጠናቀቅ አለበት እስከ አርብ ድረስ እና ባለሙያው እዚሁ ሰራተኞቹን ይዞ እየሰራ ነው ያለው። ግን ይጎለናል ትንሽ። የሚከፈለው ተከፍሏል። መሳተፍ የፈለጋችሁ ሁሉ ተሳትፋችኋል። ነገር ግን አሁን ትንሽ ይቀርብናል። የእሱ ክፍያ 800 ሺህ ብር ይቀርብናል እና ለዛ ሱታፌ ለዛ በረከት እኔ ያለው የምትሉ ካላችሁ አሁኑኑ እዚህ መታችሁ ቃል እንድትገቡና የጎደለውን እንድትሞሉ። እናንተ የጎደለውን ስትሞሉ በኑሯችሁ ጣልቃ ገብቶ የእናንተን ደግሞ የሚሞላላችሁ ማን ነው? እሱ ቅዱስ እግዚአብሔር አብ። ሁሉም ማድረግ የሚችል አምላክ እሱ ከሰጠን ላይ መልሰን መስጠት ስለሆነ 800 ሺህ ይጎለናል። ይሄን ለማሳሰብ ነው። እንደነገርኳችሁ በኋላ እኛ እንሳተፍ ነው እንጂ የሚሞላውን እግዚአብሔር አብ አዘጋጅቶታል። ከነሱ አንዱ እንድንሆን ነው። ሌላው ይሄ የውስጥ መብራቶች ከዚህ በፊት ተናግረናል። አንዲት እናት ወይዘሮ ቶቢስታ የሚባሉ ወደ 500 ሺህ ብር የሚፈጅ መብራቶችን ተለጣፊም ተንጠልጣይም ከቤተ መቅደስ ጀምሮ እንዲሁም ደግሞ ሌሎቻቸውም አስተዋጽኦ አድርጋችሁ ተሰርተዋል። ግን ጥቂት ይቀረናል። በቁጥር ለመናገር ያህል 6 ያህል ተንጠልጣይና እንዲሁም ጣራ ላይ የሚለጠፉ መብራቶች ይቀሩናል፣ በውስጥ በኩል ማለት ነው። እድል የለንም። ማክሲመም እስከ ሮብ ድረስ ነው ማለቅ ያለበት። ስለዚህ ወደ 12 የሚሆኑ መብራቶች የውስጡ 6 የሚሆኑ መብራቶች ይጎሉናል። እነሱ መውላት የሚችሉ ሌላ ይሄ በረንዳውን እንደምታየው ተንጠልጣዮች መብራቶች ተገጥመዋል፣ ግን ይጎሉናል። እነሱ ወደ 12 የሚሆኑ ይጎሉናል። እንግዲህ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ እንደሚል ያገሬ ሰው እሱም እንደዚሁ ይቀረናል፣ እንድትሞሉ ነው። ሌላ አቶ አበበ የሚባሉ ሃፒ ላይት ይባላል። እሳቸውም እንዲሁ በጣም ብዙ ሱታፌ በገንዘብ ቢተመን ከ300 ከ400 ሺህ ብር በላይ የሚፈጅ ከመብራት ጋር ተያያዥ የሆኑ ስራዎችን በተለይ አምፖሎችን ታውቃላችሁ። ዛሬ አንዱ አምፖል ስንት እንደምትሸጥ እነዚህን አምፖሎች በማቅረብ የረዱን ሰው ናቸው። አሁንም እንደዚሁ የሚጎሉን አሉ። እነዛን ተሳታፊ እንድትሆኑ የቀረውን
ለማሳሰብ አቶ አበበንም እግዚአብሔር አምላክ ወይዘሮ ትውብስታንም እንዲሁ ደግሞ የአውደ ምሕረቱን ወጪ የሸፈኑልን አቶ ተስፎ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ የነፍስ ዋጋ ያደርግላቸው እንላለን። አመስግኗቸው። ሌላ መጨረሻ አንድ እዚህ እንግዲህ እንደምታውቁት ብዙ ወጣቶች አሉ ቤተክርስቲያኑን በተልእኮ በደንብ በማገልገል ላይ ያሉ፣ አሁንም ዝግጅት እያደረጉ ያሉ፣ ከምንጣፍ ማንጠፍ ጀምሮ በጣም ብዙ ስራ የሰሩ የአካባቢ ወጣቶች አሉ። ቃና ዘገሊላ ሰፈር የሚባሉ ወጣቶች አበሮች ቃል ገብተው ነበረ። ከዛ ውስጥ በዚህ ባሳለፍነው ሳምንት ውስጥ የገቡትን ወደ 80,000 አካባቢ ብር ገቢ አድርገዋል። እነሱንም እግዚአብሔር ያክብርልን። ነገር ግን ቃል ገብተው ደግሞ ቃላቸውን እስካሁን ድረስ ያልፈጸሙ አሉ። እነሱም እግረ መንገዳችንን እንድትፈጽሙ በማለት እናሳስባለን። እንግዲህ የተወደዳችሁ የልዑል እግዚአብሔር ቤተሰቦች እናንተ እዚህ ስላላችሁ ነው ይህን የምንናገረው። ያልመጡ እድሉ ያልደረሳቸው በረከቱ ያልተሳተፉ ካሉ አሳስቧቸው እና የዛሬ ሳምንት እንደ እግዚአብሔር ፈቃድ በዓሉ የሚጀምረው አባታችን በኋላ ያስተላልፋሉ መልእክቱን ከቅዳሜ ጀምሮ ነው። ምክንያቱም ታቦተ ሕጉ ቅዳሜ ነው በአባቶች ተባርኮ ወደ አዲሱ የታደሰው ቤተክርስቲያን የሚገባው። ሁላችንም ተጠራርተን መልእክቱን ያልሰሙ ሰዎችን አሰምተን መተን ቅዱስ እግዚአብሔር አብን፣ ቅዱስ ገብርኤልን እንዲሁም ደግሞ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ታቦቱን አክብረን ቅድስት ልደታን አክብረን ወደ መንበረ ክብራቸው እናስገባለን። ይህን ያደረገልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለተሰጠኝ ዕድል አመሰግናለሁ። እዚሁ አውደ ምሕረት ስላለን ቃል የምትገቡ ሰዎች እየመታችሁ ቃላችሁ መስጠት ትችላላችሁ። እግዚአብሔር ይስጥልን።